እነሱ እኮ ወሬ እነሱ በጣም ስለዋሹን እነሱ ለመደበቅ ፈልጎ ብቻ ነው ልጁን ያመጣ። ሰላም ሰንዬ እንዴት ነሽ? እባክሽ እንዴት ናችሁ? ተረጋጊ። እንዴው ቀዝቃዛ ውሃ ጠጪ። ቀስ ወተት ካለ ቀዝቃዛ ውሃም ካለ ጠጪ። እኔ ማር ብዙም እንዳትናደጅ። አንቺ አትቀልጂ። እኔ ባሌ ቀልድላቅ። ሶሪ። እንዴት ነው ዛሬ? እንዴት አየሽው? እባክሽ ደፋር መጥቼ ለቅሶ ነበር። ውሸት ቤት ያስረገዛ እኔ ገረመኝ ማለት ነው። ነጭ ለብሶ ከለቅሶ ቤት ማለት ትንሽ ትናረግ ስታካሄድ ይዋሻል። ናዝሬቱ በኢየሱስ ሰው ላይ አይ ይሄ ዶላርማ የስራውን ይስጠው በፈጣሪ ስም። ሰውን እኮ ሰበደ። ኢየሱስ ክርስቶስ ጋይስ እኔ እኮ ነው ልጁ እኔ እኮ ነው። ተጣባጭ በርባሪ ምን ያደርግልሻል? እኔ እኮ ነው ትላለች እንዴ ማሪ መጥቶ አቅም እኮ ኖ ልጁ እኮ ማለት ነው። ከዚህ በፊት ከሚንቴ ጋር ይሰራል አይደለም? ሚንቴ ወጣ፣ ሚንቴ ገባ፣ ሚንቴ እንደዛ ሀይሚ ተሰበረ፣ ሀይሚ ወደቀ ብሎ የሚመጣ ከሚንቴ ጋር ነበረ። ገባሽ አይደለ? አዎ ከሱ ጋር ነበረ። አልሳካላ ፎሎወሩ አላድጋለ። በምን ይምጣ? በምን ርዕስ ይምጣ? ከዛ እኔና ሀይሚ የምናግዝ ነገር ካለ እናግዛለን ምናምን። ብሩኬ ደግሞ እግዚአብሔርን ብሩኬ አትዋሽ፣ እግዚአብሔርን ነው ላይ ፈጣሪ ምስክሬ አትዋሽ። አንተ ፈጣሪ ክንፍራ እንዲያማል እንዴ? ይሄ ዓለም እኮ ምንሞት ነው እንዴ? መቼ እንደምንሞት አናውቅም። የምረን ሀይሚም እራፊ የምሬ ነው። እግዚአብሔርን አትዋሹ እንጂ እደዛ ትቀልዳለሽ እንዴ? ይሄ ልጅ መቼም አላስረግዝም። ቦታ ማስረገዝ የት እንደሆነ አላውቅም። አስረግዣለሁ እኔ የት ነው ያስረገዘ? መራጃ ዛሬ እኮ ጉርጋት ውስጥ እንደ ወጣ ደግሞ ምስኪን ከኛ ምንም ነገር እኮ አያመልጥም። ማሬ ከኛ ምንም ነገር አያመልጥም። ብሩኬ በጣም ተሸውዳል የኔ አባት። ይሄ ሚኮ የሚባል ሰውየው መጣይስ ሚኮን ጠይቃል። ሚኮ ለምንድን ነው የመጣው? እስቲ ሙት አርጉ ጋይስ። ሚኪ ነይ ብናግባ ይሄ አስረግዣለሁ ምናምን ነገር ምንም አስረገዝ ካላስረገዝ ከኛ አያገበንም። ግን ውሸት አታውሩ እዚህ እናንተ። እኔ ውሸት አልወድም። ያማቻል እንዴ ይሄ ልጅ ከዚህ በፊት እኔ እኮ ያነደደኝ ነገር ማለት ነው። እኛ እኮ በጣም እሱ አላደርግም ብለን ከራክረን ነበረ። ስለዚህ የብሩኬም ልጅ አይደለም ብለን እየነበረ እኛ ፈጣሪን ማመስገን አለበት። ሻቃላውን ለምድረብ በስባሳ ማለት ነው። ድራማ ነው እኮ ማሪ። ድራማው ደግሞ ወደ አዲስ አበባ ሊመለሱ ነው። ሸቃላ ለምንድን ነው የምትሳደቡ እናንተ? ለምንድን ነው የምትሳደቡት? ሌላው እሱ የራሱ እኮ ነው እየጠረጠረው። ብሩክ አንተ መስማት ካለብህ ሁለት ጆሮ ካለ በደንብ ስማ ማለት ነው። ገባህ አይደለ? አንተ ራስህ እኮ ነው ሰው እንዲጠረጥር አደረግከው። ራስህ ነው ምን ብለህ እኔ አላደረኩም አድርጋለሁ ማለት ገባህ? አላደረኩም አላልክም። ገባህ አይደለ? ብዙ ሰው እኮ አንተ አላደረክም እያለ አንተ ራስህ ነው አድርጋለሁ እያልክ የነበረው። ይገባሃል አይደለ? ምንድን ነው ይሄ? ይሄ ልጅ ደግሞ እሷ ጋር አይነካከም። ይሄ ልጅ ጨዋ ያሳደገ ጨዋ ልጅ ነው። ይሄ ልጅ ከእሷ ጋር አይነካም። እሷን በእንጨት አይነካም። ፋክት ነው። ይሄ ልጅ እፈልጋታለሁ ብሏል። ሰኒ አልሰማሽም እንዴ? ከእሷ ልጣላም አልፈልግም፣ እፈልጋታለሁ። ጡንቼን ነው የሚያሳያችሁ ነው እንግዲህ። ነገ አራቱ መጥቶ ይፋጠጣሉ። ጉድ እኮ ነው። አይ ለማስመስል የለችም አላለም። አሁን ልጅቷ አላምንም ካለች ምንድን ነው ይሄ? ዩሮስታት ማነው? ታምናለች ደግሞ ማሪ። ውሸት ታውቂያለሽ። ውሸት ቀላቅላ ነው የምትናገረው ነገር። አላረገዘችም ልጅቷ። ውሸታችሁ እኮ ነው። እግዚአብሔርም ውሸታችሁ ነው። ይሄኔ እርጉዝ ልትሆን ትችላለች። ሰኒ ግን ሌላ ሰው ሊሆን ይችላል። ይመቻቸው። ባሌን ወሰዱብኝ እንጂ ባሌን ጭራሽ ወስዶ የኢየሩስ ባል ነው። የኢየሩስ ጋር አይነካከም። ይሄ ጨዋ ያሳድጋል። እንዴት ዋላችሁ? ደህና ዋላችሁ? እንዴት አብልሻችሁ? ጋይ ኮፕሊንግ አርጉ። ውሸታችሁን እኔ አዋርዳለሁ። እዚህ የምንም ውሸት አይሰራም። እዚህ ዜሮ የሁሉ ከተማ ነው። ይህን የመሰለ ለዛች ነው ዛሬ እኮ
ፍፄ ጋር ተገናኝቷል። ይሄ ልጅ አናምንም፣ ውሸታቸው ነው። አሁን ዋንጫ ተበልቷል ወይስ አልተበላም? ሰንዬ መክትዬ ውሸት መልካለው የነዚህ ስሚ፣ ዋንጫ የበል አይደለም ዋንጫ የበላው አሁን የአርሴናል ዋንጫ ነው ወይስ የማንቸስተር? አርሴናል ተከፍሯል። ግን ምን መሰለሽ አሁን እናንተ ሲሙ ልጅቷ ዜሮ ናቸው። ይሁን አንድ ጥያቄ አንድ ሞት አድርጉላችሁ አንዳንድ ቦታ ደግሞ የልጃችን እውነት ወጥቷል እያሉ ጨፍራሉ። ምንም አላደረገም እኮ ፖስቱ ሼር አድርጉ። ቆራጣችሁን ሼር አድርጎ ልጅ እናውቃለን። ቢኒ የሚባል ልጅ ውሻው እናንተ ሲሙኝ መጀመሪያ ሲሙኝ ማለት ነው። እነሱ ውሸታ አሁን ሊሰኒ አሁን ይሄ ልጅ የምን ፍቅረኛም አይደለም በይ። እውነትም ሀይሚ ፕራንክ ነው እስካሁን ፈተና ነው ብሎ እውነቱን አይነግረንም ለእኛም ለሀይሚም ውሸታቸው ሄሜን መንገር ነበረበት። ማሪ አሁን አለባብሰው ለማለት ነበረ እጅ ይሄን ልጅ አመጣው። መጀመሪያ እየተፈተኑ ነበረ ማለት ነው። ይምከና አቅም ይሆናል ብሩኬ። እኔ እንደዛ ነው የተረዳሁት በዛሬ ያነጋገሩ። ውሸት የምን መከራረብ ውሽታ። እኔ አሁን አይሚ የወደቀችበት ታይም ጊዜ የምታውቅ አይመስለኝም። ከዛም በኋላ ደግዋት አላውቅም። የወደቀችውን ቀን ግን አላምንም። ሞት አድርጎ እነሱ ለመጀመሪያ ቡታጀራ ሄዶ ሀይሚ ወረቀት ጻፈች ጊዜ ከመንቴ ጋር እየሰራ አልነበረም? አረበከሽ ሊያጃጅሉ ነው እንዴ? ኦኬ አንዴ እዚህ ብሩ ማለት ነው መስማት አለበት። ምን እንደሆነ ንገሪኝ። ኦዲየንስም መውቀስ የለብም። ሀይሚን ቢትሆን መውቀስ የለብክም። ወንድሞችክም ቢትሆን መውቀስ የለብህም። ለምን ስትል ቆርጣችሁ አድርሱ። እኔ ነግራችኋለሁ፣ ቆርጣችሁ አድርሱ። አንተ በጣም ነው የተሳሳትከው። ምንድን ነው የተሳሳትከው ቦታ? እኔ አድርጋለሁ አላደረኩም አላቅም ማለት የለብህም ነበረ ያኔ ማለት ነው። ሰው ሲጠይቅ ልጅቷም ስትልክ ግን አግኝቼሻለሁ ያገኘሁት ሻይ ቡና ብዬ ሸጃለሁ ማለት ነው። አንተ እኮ የተኛ ሰው አድርጋል፣ ግን ልጁ ይረዳዛል አይረዳዝም ነው አመጣ እያሉት ነው። ሊሰኒ ቤኪ ነው ልጁን አመጣ እያሉ ነው። እስማኢታች ኮሜንት አንብቢ እንተ ሴና እያለችሽ ነው። አናውቅም እኛ እንደዚህ ውሸታሞች። አንቺ ሲና ማለት ነው ሲጀመር ሁሉም ነገር እንደዛ ትያለሽ ዝም ብለሽ። አንቺ መቼ ካሜራማን ነበርሽ? መጣሽ አንቺ መሰቤራ ምን ይዘሽ መጣሽ ደግሞ? እኔ ምን ያመጣለሁ የኔ ውዴት። ሰላም አለይኩም ሲምሪ እንዴት አየሽው? በእናትሽ ውሸታችሁን እኔ ደግሞ እዚህ አደረጋለሁ። የልጁ አባት እንዴት አየሽው? መጣ እንዴት የምርቲ ጓደኛ እኮ ነው። ምን ነው አውቀ ነው አልኩ እንዴ ስመጣ ነው ያልኩት። እኔ በአንዴ ነው አወኩት። እኔ ራሱ ሊሰኒ አንቺ የመንቴን እንትን ፎሎ ነሽ አይደል? ጣፊ ለመንቴ ማን ፎሎ የምን መንቴ መጽሐፍ ነው እናንተ ነኝ እንደዚህ ነው ወራዳ ሴት አይደለም። ለምንድን ነው የሚጽፈው? እኔ ለምን ማን ስለሆነ ምንቴ ራሱ ማን ነው? ምንቴ ማን ነው ሲጀመር? አደኛ ላይ ለምንድን ነው ልጅቷ ላይ ምኛ ላይ እኔ እኮ ፋክቱን ልንገራችሁ ብዬ አመጣሁት እንጂ እኔ ብሩኬ ቢሆን እናንተ እስቲ ሙዚም እኔ አላውቅም ነበር የለኝም አላያቸውም። ከሀይሚና ከብሩኬ ሌላ እኮ አለ ጋይስ እናንተ እዚህ የሚበል ሀይሚና ጥሪ ያለው ያለ ቦታ ሂጅ እና ከዚህ ልጅ ጋር ማንቴ ጋር ስንት ቪዲዮ ሰራ። ሁሉም እንትን ደነቀኝ እንትን ነበርኩኝ ለቅሶ ምናምን ሲል በነጭ ቲሸርት ሲመጣ ነው ግርም ያለ ሰው ሹራብ አይለብስም። እስኪ ተሳስቶ እናንተ እዚህ የሚበል የሆነ ነገር ንገራችሁ። ብሩኬ ኦዲየንስን ማውቃስ የለበትም። 4 ነጥብ ገባ ከደለ ኦዲየንስን ማውቃስ እኔ እንደዛ እያላችሁ ነበር ማለት የለበትም። ዜሮ ሳኒ እዚህ ላይ ልጨምርልሽ። እሱ ተወዛግቦኛ ምን እንደሆነ ጋይስ እሱ አንተ መሰለኝ ሃይሚና እሱ አያውቁም። ይምከን ወይ አንቺ ደግሞ ከየት አምጥተሽ ትባላችሁ? እንዴት ነው አብረን እናንተ ታወራ ዱና ጠቂ ታወራውላችሁ ሞት አድርጋ አንቺ አወሪ ዱና ጠቂ ተራ ነው የሚወራው እዚህ ቤት አወሪ ጉዳይ። እኔ ሳወራ ሰንዬ አሁን ባመጣሽው እኔ ቅድም ራሱ እንትን ላወራ ነበር። መቅዲ እኮ መጨረሻ ላይ ኦዲየንስ ላይ ነው እንትን የሚለው ለምን ማለት እሱ እኔ ምን እያረኩ ነው ማለት አለበት። ለራሱ ተወዛግቦ ኦዲየንስ ምን እንዳወራ ነው እየፈለገ
እኛን መውቀስ በፍጹም የለበትም። እንደውም እኛ ማያረገውም እያልን እየታገልን እሱ ነው ጥርጣሬ ውስጥ ነኝ እያለ በየቪዲዮ ሲያወራ የነበረ። ስለዚህ እኛም የምንወቀስበት አንድችም ነገር የለም። መጨረሻ ላይ ሁልጊዜ እነሱ ያጠፋሉ። መደምደሚያ ላይ ኦዲየንስን መወቀስ የለበትም። ለምንድን ነው እነሱ የሚያደርጉት? ምንድን ነው እያደረግነው ብሎ ማሰብ አለባቸው። ሲቀጥል ደግሞ ቦጋለ አሁን ኦዲየንሱ በጣም ተከራክሮለታል። አያረግም እያለ ራሱ ነው በየቀኑ እየመጣ ራሴን አላቅም፣ እሷ ናት እውነቱን መናገር የምትችለው፣ እኔ የማውቀው ነገር የለኝም፣ አብሬ ሄጃለሁኝ ምናምን ሲል የነበረ። ስለዚህ ጥፋታቸው ራሳቸው ነው እንጂ መጨረሻ ላይ እንትን ሲሉ ሲደመድሙ ኦዲየንስን አንድችም ነገር እንትድል ያለን። ግን እንዳሁኑ ደግሞ ኦዲየንሱ ደግሞ እንዳሁኑ ስራ ለብሩኬ ለቦጋለ የተከራከረለት የለም። እሺ ማሮቼ ሰላም ብያለሁ ማለት ነው። ሁላችሁም ሰላም። ይሄ ነው ያለኝ ሀሳብ። ሳንዬ ለምን ራሱ እንትን ያለው ነው ራሱ ጥርጣሬ ውስጥ ነፍሱን ራሱ አላመነም። ስለዚህ ኦዲየንስ ምን እንዲያደርግለት ነው የሚፈልገው? ቴንክ ፋፊ ሁላችሁም ፋፊ ሞት አድርጎ ፎሎ አድርጉላት የኔ ውዶች። ነገር የምናገረው ነገር አለኝ። አሁን የሃይማኖት የሚመለከታችሁ ማለት ነው። ስራ መሆኑን እያወቀ ብሩክ የመሀላው ቦጋለ መሀላው ላይ ደግሞ በመጨረሻ ደግሞ ሚስጥሩ ወጥቶባቸው እየሰማን እንኳን መሀላው ምን አስፈለገ? በፈጣሪ እኛ ስናልቀስ ችግር የለውም ያስለቅሱን፣ ግን ያገኙታል። ግን መሀላው ምን አስፈለገው? ውሸት መሆኑን እያወቅን ሚስጥሩ ወጥቶ ለዛም እነቤካ ማለት ነው። አሁንም መጨረሻ ላይ ይምላል የቦጋለ ያንተ ነገርማ እንደው መጨረሻ እንጂ ይሄ ቀላል ውሸታም ደግሞ እንደው እሱ ሲዋሽ እንደው ቢያንስ የሚያመልከውን እንኳን ትንሽ አይፈራም።